ስለዚህ አሜሪካ ግቢ ወድቄ ስነሳ አካላት ሁሉ ወጥቶ ተነሳ የሚለው ግጥም ዮኒ ቤት ነው ያለው። እና ሰንፋችሁብኛል የኔ ቤቶች አደራ አባቶች እንዲባርኩን እኛ ጋር እየመጡ ሰዓታቸውን ጊዜያቸውን መስዋዕት እያደረጉ እንቅልፋቸውን ጭምር እነሱን ማበረታታት ግድ ይላል። ለበረከት ነው ለሌላ ሳይሆን በበረከት እያገዛችሁ እያበረታችሁ ታፕታፑ ክበሩልኝ፣ ኮፒሊንኩ ክበሩልኝ። ግን ፍቅር በተለያየ ቋንቋ እየመጡ እኛን ለማስተማር ሬዲ የሆኑ አባቶቻችንን ዲያቆናትን ማበረታታት ግድ ይላል እና አበረታቱልኝ። ለነሱ እኔ እንገናኛለን መስመር አለ የእኔ ችግር፣ ለነሱ ግን አደራ አደራ አበረታቱልኝ። እንትን በሉ። ሌላው ምንድን ነው እንደምታዩት አንዳንዶቻችሁ ፎሎ የምትለዋላችሁ ልቦና ይስጣችሁ። ሌላው አስገባን የምትሉ ቁጥሩን እራሳችሁ ገብታችሁት በመጀመሪያ ይሁት ስንት ሰው እንደላከ እንደዚህ ነው የሚያስ ሚትዬ ክበር እንደዚህ ነው ለአባቶቻችን የሚያስፈልገው እና ቁጥሩን ይሁት። እያንዳንዱ ቶሎ ማስገባት አልችልም። ጥያቄው እስኪያልቅ የሚጠይቁት መጥተው የእነሱ እስኪብራራላቸው ትዕግስት ያስፈልጋል። እንኳን እናንተ እኔ ትዕግስት ገና እየተማሩ ስለዚህ መታገስ አለብን። ያ ሲመለስላቸው ሌላው ይገባል እና በዛሬ የሚቆም አይደለም የሚቀጥል ነው። ገና መጀመራችን ነው እና እንዲያውም ሞር ያቀለዋል ብለው ነው ተመካክረው ጥበበኞች ስለሆኑ እነሱ ከእነሱ ይምጣና ጥያቄ ውስጥ እንወያይበት በሚለው ስለመጣ ነው እያብራሩት ያሉት እንጂ እነሱ የሚፈልጉትን ማስተማር ይችላል። ግን ከኛ ሲመጣ ጥያቄው ሀሳባችንም ሙሉ ተሰብስቦ ማዳመጥ ስለምንችል ነው። ለዛ ተብሎ ነው። እባካችሁ ስር ያላችሁ ብዙ አለ እና ለይቼ ማየት አልችልም። አዴኪንግዬ ክበርልኝ። እስቲ ሊያችሁ አንዴ አበርቱልኝ። አባቶቼን በግፍት አንዴ አበርቱልኝ። ቆይ ትንሽ ደቂቃ ልውሰድ፣ ይቅርታ። አንዴ እስቲ ያሳዩልኝ። አንዴ ፍቅራችሁን በጊፍት እዚህ ጋር 2100 ሰዎች ያላችሁ አባቶቼን አንዴ አግዙልኝ እስቲ። በምናደርገው ጉባኤ የመጣውን ውጤት ልናገር። ያው እኛ ብዙ ጊዜ ቪዲዮ ሰርተን እንዲሆነ ይሄን ያህል ሰው ኦርቶዶክስ ሆነ፣ ይሄን ያህል ሰው ተጠመቀ፣ በዚህ ወጣ በዚህ ገባ አንልም። ምክንያቱም ሁሌ የምናገረው ነው የድራማና የፕሮፓጋንዳ የሾው ህይወት አይደለም። የምንፈልገው ከሰማያዊ አባታቸው ከእግዚአብሔር ጋር እንዲገናኙ ነው የምንፈልገው። አንተ ቤት ከጀመርን ብዙ ልጆች ከፕሮቴስታንትም በተለይ ከፕሮቴስታንት ብዙ መጥተዋል። ትምህርት ላይ ያሉ አሉ። ባለፉት እዚህ ላችሁ እንደሆነ ጠቅላላ ወደ 30 ሰው እንደዚህ የሚጠብቃትም ዘንድ ወደ ገነት አስገባው፣ ሚስቱንም በ80 ቀናት አስገባናት ነው የሚለው። ስለዚህ ይህ ይገልጸዋል። ዋናው ግን እዚህ ጋር መታወቅ ያለበት ነገር ምንድን ነው? በፕሮቴስታንቱ ዓለም ሚስጥራት የሚባል ነገር የላቸው። ሉተር ተገንጥሎ ከካቶሊክ ሲወጣ ሚስጥር የሚባለውን ነገር በሙሉ ነው ያስቀረው። ስለዚህ ይሄ ከሐዋርያት ጀምሮ የነበረው የሐዋርያዊ ቅብብሎሽ በፕሮቴስታንቱ ዓለም የለም። ስለዚህ ቅብብሎች ስለሌለ ጥምቀትም ሊኖራቸው አይችልም። በዚህ የተነሳ ነው በቃ ማመንን እንጂ ጥምቀት ላይ ምንም አይነት ቦታ አይሰጡም። እና ይሄ ነው ስለ ጥምቀት ሽንጣቸውን ገትረው እንዳይከራከሩ ያደረጋቸው። ይሄ ክህነት የላቸውም። ክህነት ከሌላቸው ማን ይፈጽመዋል? ጥምቀቱን ማን ይፈጽማል? ቁርባኑን ማን ይፈጽማል? ክህነቱን ማን ይፈጽማል? ተክሊሉን ማን ይፈጽማል? ስለዚህ ሚስጥር የለም። እነሱ ጋር ክህነት የለም፣ ተቋርጧል ክህነት። ማንም ተነስቶ ዛሬ ደግሞ ማጥመቅ አይችልም እና ይህ መታወቅ አለበት። ይህን ለማለት ነው። እግዚአብሔር ይስጥልን። ዮኒዬ ማን ነው? አኬ መጥቷል እያሉ ነው። አዎ 10 እያስወጣው ነው አባቴ። ለዛ ነው። ሌላው ምንድን ነው እዚህ ጋር ወንድም ያሬድ ሲገባ ዲያቆን ያሬድ ነግሮናል። ለስራ ሌላ ስቴት ነው ያለው። እዛ ስቴት ሆኖ ነው እንትን ያለበሰው። ለዛ ነው ሆቴል ነው ያለው እና ከስራ ጋር በተያያዘ እና እኛ ብለነው ነው በቪዲዮ የገባው። ለምን ጥያቄዎቹ በቪዲዮ ሲሆኑ
ቶሎ ለመመለስም ለማየትም ስለምንፈልገው ለዛ ብለን ነው እንጂ ስርዓቱን ከዛ በላይ ከያሬዶ በላይ እታች የምትጽፉ ሰዎች ታስቁጃላችሁ። አሁን ስለ ቤተ ክርስቲያን ስርዓት ከሱ በላይ አውቀን ነው እሱን ለመጠየቅ የምንሞክረው። አንዳንዴ ብናስብ መልካም ነው ብዬ ስለማስብ አንዳንዴ ይገባል። ማሳሰቢያ ያለኝ ያሬድ ነው ያለኝ። በዚህ አካሄድ ከሄድን ብዙ ጥያቄ አንመልስ። በቃ እኔ ዋናውን ነገር ላይ ጊዜ ትንሽ እንያዝ ብዬ ነው አጋጣሚ እንጂ ሌሎቹን ስለዚህ ኦን ዘ ስፖት ቢሆን ጥሩ። እኔ ቪዲዮ አጠፋለሁ። ዮኒ ብዙ ሰዎች ሌላ ሀሳብ ውስጥ ከገቡ አልገቡም። ኖ የተወሰነ ሰዎች ቅድም ሲጠይቁ ልመልስላቸው ብዬ ነው። አንዴ አሁን ተመልሶላቸዋል። ለዛ እህታችን ሰላም እንኳን ደህና መጣች ብያለሁ። አኬን እየመላለስኩት ነው ብያለኝ ነው። መምህር ብሩክም ኢትዮጵያ ስለሆኑ የቀሲስ ብቻ ነው ይሰራልኝ። ሬድ ያሳያል ከስር እና መልሶ ያስወጣቸዋል። እንደ ግሜ ሞክራለሁ አክሊለን ለማስገባት። ሰላም ሺብዛ እናቱ ሰላም ብያለሁ። እህታችን ገብተሽ አላለሽ? ሰላም ብያለሁ። ዲኤችዲ ነው የሚለው። አይ ቲንክ ሳታስበው ነው የገባችው። ገብቻለሁ እንደ ያለሽ ነበር። ኦኬ እሺ፣ አሁን ገብታል። አስቤው ነው ቅድም ነበር የላኩት። አመሰግናለሁ አባቴ። ይፍቱኝ ይዋርኩ። እግዚአብሔር ይባርክ። እግዚአብሔር ይስጥልኝ። ልጅ እንዴት ዋልሽ? ሴት ነው። እግዚአብሔር ይስጥልኝ። ሶሪ እግዚአብሔር ይመስገን። እሺ ጥያቄሽ ምንድን ነው? እግዚአብሔር ይመስገን። ጥያቄ ምናልባት እናንተን ደንገጥ ሊያደርጋችሁ ይችላል፣ ከኔ ላጠብቁት ትችላላችሁ። ለእኔ ግን የከበደኝ ጥያቄ ነው። እውነት ቀላል ጥያቄ ነው፣ ለእኔ ከብዶኛል። እኔ ስለ ጾም እንደ ማንኛውም ክርስቲያን እጾም አለው። የምጾመውም ትርጉሙ አውቄውና ገብቶኝ ነው። ነገር ግን ጾሜ ከንቱ እንደሆነ አውቃለሁ። ምክንያቱም በዛም ውስጥ ሆኜ ኦልሞስት ለ10 ዓመት የቄደር እንትን እንደሚያስፈልገኝ እያወቅኩኝ፣ ነገር ግን እንዳንድ ኦርቶዶክስ ሰውነቴ ጾምን እንዳይረሳ ስግደትን እንዳይረሳ በዛም ውስጥ እያዳመጣችሁኝ ነው? አዎ ተቋርጠሽ ነበር። ከመጀመሪያው አርጊው እናት። እሺ ጥያቄ ስለ ጾም ነው። ኦልሞስት ለ10 ዓመት የቄደር ጥምቀት የሚያስፈልገኝ ሰው ነኝ አውቃለሁ። ግን በመሀል ወልጄም ሁሉ ነገር ያው ከወሊድ በኋላ ያለውን እንትን እናውቀዋለን። ከዛ በኋላ በቃ ሙሉ የቄደር ጥምቀት ያስፈልገኛል አውቀዋለሁ። በዛም ውስጥ ግን ሄጄ ንስሐ ገብቼ ቄደር እስካገኝ ድረስ ማለትን አልፈለኩኝም። ባገኘሁት አጋጣሚ ሁሉ ትክክለኛ የክርስቲያን ጾሞችን እጾማቸዋለሁ ያለምንም ንስሐ። ሰውነቴ ቢያንስ ስጋዬ እንዲለምድ ጾሙን ማለት ነው። እና በዛ ውስጥ ሌላ ሁለተኛ ጥያቄ ሆነብኝ። እኔ ልጾመው እንጂ አውቃለሁ፣ ምናልባት ገብቶኛል። እያዘንኩ ነው ይሄንን ማወራው፣ ምክንያቱም እድሎች ስለተዘጋቡ እንደሆነ ስለማውቅ እጾመዋለሁ። ግን የአንቺን ጥያቄ አጠር አድርገሽ ማቅረብ ትችላለሽ። በእኛ ነው የምትሰሚው። ወጥ ውጪና ግቢ ኦልሬዲ ስለተደበቅሽ ማለት ነው። እታች ሳልጠመቅ ነው የጾምኩት። ምን ማድረግ አለብኝ? ሁለተኛ ደግሞ ባሌ አይጾምም እኔ ጾማለሁ ነው። አረ ውጪና ተመለሽ። እሺ ሁለተኛው ጥያቄ ደግሞ ምንድን ነው? ስግደት
ስግደት ስንሰግድ ኪራይ ላይ ሶን እያለን እግዚኦ መሐረነ ክርስቶስ እያለን እንሰግዳለን እና እንዴት ነው እየቆጠርን ነው ወይስ እንዴት ነው የምንሰግደው የሚል ጥያቄዎች ናቸው። ስለዚህ ይሄን አጠር አድርጋችሁ እንግዲህ መልሱላት። ቀሲስ ይቀጥሉና መምህር ዮሐንስ በኦሮምኛ ጥያቄውን እንትን ብለው በኦሮምኛ ደግሞ ያስተምሩናል ማለት ነው። ኦሮምኛ መጠየቅ የምትፈልጉ ልጆች አሁንም ቦታ ስላለ በኦሮምኛ መጠየቅ ትችላላችሁ። ቀሲስ ይቀጥሉ። እሺ ያሬዶ እስቲ አንድ ነገር ልበል። ቄደርን በተመለከተ ብዙ ሰው ሲወዛገብ ሰማለሁ አያለሁ እና ቄደር ለምንድን ነው መጀመሪያ ላይ ሲዘጋጅ ዓላማ ነበረው። በ16ኛው ክፍለ ዘመን ግራኝ በነበረበት ዘመን ካህን እንደ ልብ ማግኘት አይቻልም። ካህን እንደ ልብ ባልተገኘበት ዘመን የደብረ ሊባኖሱ እጨጌ ዕንባቆም ይህንን ሰው ሁሉ ይሰራዋል ተብሎ የሚታሰበውን ኃጢአት በሙሉ ጽፈው የክህነት ጸሎት ተጨምሮበት እንግዲህ መጽሐፉን ብታዩት ተለቅ ያለ መጽሐፍ ነው። ያ መጽሐፍ ይሰማል አይደል? ይሰማችኋል? አዎ ይሰማል ባታችሁ። አዎ ስለዚህ አንድ ላይ ሆኖ ያ ጸሎት ይጸለያል። ያ ጸሎት ይጸለይና ሰው ሁሉ በአንድ ላይ ይጠመቃል። ካህን ስላልነበረ አንድ ካህን ካለ በጣም ብዙ ሰው አንዴ ንስሐ መግባት ይችላል። ያንን ጥምቀት ተጠምቆ ስለዚህ ለችግር ጊዜ የተዘጋጀ መጽሐፍ ነው መጽሐፉ። ዛሬ ግን መጽሐፍ ከሚነበብልን ይልቅ ካህናት አባቶቻችን ጋር ቀርበን መናዘዝ እንችላለን፣ መናገር እንችላለን። ስለዚህ በተለይ ደግሞ ዛሬ ከቄደር ጥምቀት ይልቅ ሰዎች እንዲጠመቁ የሚፈለገው በእንባቸው የእንባ ጥምቀት። ምክንያቱም ካህን እስካገኘን ድረስ ካህን ጋር እስከቀረብን ድረስ ከቄደር ይልቅ የሚያስፈልገው ምክንያቱም እዛ ቄደር ላይ የምናነባው የሰው ልጅ በሙሉ ሰርቶታል የተባሉ ኃጢአቶች ናቸው ተመዝግበው የምናነባቸው። እኔ መጽሐፉን ብታዩት ደስ ይለኛል። ያላያችሁትን ሰዎች ካላችሁ መጽሐፉን ብታዩት እመርጣለሁ መጀመሪያ። ስለዚህ ዛሬ ልጆቻችን ለምሳሌ በአረብ ሀገራት ያሉ ያልተፈለገ ነገር የሚበሉ ያልተፈለገ ነገር ሲያደርጉ የኖሩ ሁሉ አገር ቤት እስኪገቡ ድረስ ቄደር እስኪጠመቁ ድረስ ወይም ደግሞ ቄደር መጠመቅ ከፈለጉ ቄደር እስኪያገኙ ድረስ በጾማቸውና በጸሎታቸው እያለቀሱ እየወደቁ እየተነሱ እየሰገዱ መኖር ነው የሚገባቸው። ስለዚህ በተለይ አረብ ሀገራት ካህናት የማታገኙ ልጆቻችን ቄደር ስላልተጠመቅኩኝ ንስሐ ስላልገባሁኝ መጾም አልችልም አትበሉ። ካህን እስክታገኙ እስክትናዘዙ ቄደር እስክትጠመቁ ድረስ ጾሙ፣ ጸልዩ። ትልቁ ጾም ደግሞ ከእህል ከውሃ ይልቅ ፋሲካ የሌለውን ቅበላ የሌለውን ፍጻሜ የሌለውን የጾም አይነት ጾሙ። ዋነኛው ጾም እሱ። ዓይናችሁ ክፉ ሳያይ፣ ጆሮአችሁ ክፉ ሳይሰማ፣ ልባችሁ ክፉ ሀሳብ ሳያበቅል፣ እጆቻችሁ ደም ሳያፈሱ፣ እግሮቻችሁ ወደ ኃጢአት መንገድ ሳይሄዱ ዓይን ይጹም፣ እጅ ይጹም፣ እግር ይጹም፣ ልሳን ይጹም ተብሎ እንደተነገረ በመጽሐፍ ይህንን ገንዘብ አድርጋችሁ ጾሙ፣ ጸልዩ። ስለዚህ ቄደር ሀገር ውስጥ መግባት ስትችሉ ተጠመቁ። ሀገር ውስጥ ባትገቡ ግን ባላችሁበት ስፍራ ሆናችሁ እያለቀሳችሁ ጸልዩ፣ እያለቀሳችሁ ጾሙ። ጥምቀት ሆኖ የንስሐ ጥምቀት ሆኖ ይቆጠርላችኋል። ይሄን ነው በዚህ የኛውን አደራ የምለው። እንግዲህ ስግደትን በተመለከተ ቁጥሩ አይደለም ወሳኙ ነገር። እንደው ለእንትን ያህል ቁጥር ይቀመጣል እንጂ
ዋናው ነገር በፍርሃት ሆናችሁ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ሲባል ራስ ብቻ ሳይሆን ርዕሰ ልቦና ነው። ልቦናችንን ዝቅ እንድናደርግ መንፈሳችንን እንድናንበረክክ በመንፈስ እንድንሰግድ በመንፈስ እንድንበረከክ ነው የሚፈልገው እንጂ አክሽኑንና ቁጥሩ ላይ ፎከስ አታደርጉ ክርስቲያኖች። ለጾም ማድላት እንደሚገባ ለስግደት ማድላት ይገባል። ቁጥሩ አያስጨንቅም። የሚያስጨንቀው ከስግደቱ ጋር ተባብረን ልቦናችንን አፋችንን አስተባብሮ መስገድና መጸለይ ነው የሚያስፈልገው። ሜካኒካል የሆነ ነገሮችን ላይ አይደለም ትኩረት ማድረግ ያለብን። ይህን ለማለት ነው ያሬድ። እግዚአብሔር ይስጥልን መምህር ዮሐንስ። እርሶ ደግሞ በጥያቄ በኦሮምኛ ደግሞ ያለውን ክፍል ደግሞ እርሶ ደግሞ ያስተምሩ። እሺ ለአባታችን ቃለ ሕይወትን ያሰማልን። በእውነት አባታችን እግዚአብሔር በእድሜ ጤና ያቆይልን። አባን ኬኛ ጋዋ ስሪ ከንሳን ጀቻ ቱረን አኩመ ስለ ደጌሰን ወሬ አፋን ኦሮሞ ደጌሳ yoo jiraatani gaaffii warri qabdan carraan isinii kennameera. Bakki duwwaan hin jira gaafadha. Lakkoofsa barreessa akka carraan isinii kennamu barsiisaa diyaaqoon Yaareed isin galchu nan taasisa. Gaaffiin sila ka'ee ture maalinni dhimma soomaa fi yookaan qeedaarii wajjin wal qabatee fakkeenyaaf baay'oonni keessan warroonni biyya ambaa keessa jiraatan yookiin biyya ala warri jirtan rakkina akkasii keessa kan jirtan jirtu. Fakkeenyaaf biyya keessanii baatanii nyaatni yookiin soorranni isin soorrattanii soorrata garaagaraati. Wanta amantaa keessan wajjin hin deemne ta'uu danda'a. Wanta amantaa keessan irraa faallaa ta'e ta'uu danda'a. Hamma biyya keessanitti galtanii cuuphamtanii yookaan immoo amma abbaa gaabbii abbaa lubbuu keessanii argattanii cubbuu keessan isaanitti himattanitti rakkina keessa kan jirtan jirtu. Yeroo baay'ee kan gaaffii gaafattanidha. Biyya ambaa keessan jira. Garuu immoo soomuu nan barbaada. Amma immoo hin cuuphamne akkam gochuu naa wayya warri jettanii gaaffii gaafachaa turtan yoo jiraattan akkuma amma abbaan keenya jedhanii macaafni qeedaar jedhamu kun maaliif hojjetame isa jedhamu abbaan keenya sila kaasaniiru. Jaarraa 16ffaa keessatti yeroo manni kiristaanaa ari'atamaa turteetti yeroo manni kiristaanaa gubachaa turteetti namoonni bara sana keessattuu abbaa yookaan luba baratti argachuun ulfaate keessatti abbootiin keenya macaafa kana hojjetanii namni cubbuu hojjete cubbuu garaagaraa hojjete kuni dhumarratti dhufee kitaabni kun dubbifamee fi qalbii jijjiirratee cuuqamee akka inni deebi'uu fi abbootiin kan seera hojjetan malee callisnee yeroo nu mijatus yeroo nuuf bijannes nyaannee dhugne amma rabbi jedhu amma gaafa biyya kootti galu jennee kan callisnu miti. Sababni isaas dhimmi kun dhimma amantaa waan ta'eef dhimmi amantaa immoo kan beellamni itti kennamu miti. Asirratti nan kaasuu barbaadu warri ammas sirriitti afaan kana dhageessan yoo jiraattanii namoonni baay'een sirna qeedaarii kanaa wajjin wal qabatee qeedaariin kun maaliin? Qeedaariin akkuma silansiri abbaan keenyas jedhan kitaabadha. Kitaaba dubbifamuudhaan galatti garuu hamma biyya keessanitti galtanitti yeroo haala mijataa argattan lagachuu soomuu danda'uu qabdu. Sagaduu danda'uu qabdu. Jilbeeffachuu danda'uu qabdu. Waaqayyo keessa wajjiniin haasa'uu danda'uu qabdu. Walumaa galatti kanaaf amman biyya galutti jettanii cubbuun gaafuma cubbuu ta'uu isaatti beekne irraa jalqabne cubbuu sanarraa deebi'uu malee har'an deebi'a boron deebi'a jennee wanti nuti cubbuudhaaf beellama qabannu tokko jiraachuu hin qabu jecha. Dhimma gaabbii wajjin wal qabatee immoo fakkeenyaaf baay'oonni keessan sirna onlaayiniidhaan namoonni baay'een gaabbii galuu cubbuu isaanii abbaa lubaatti himatu warri jettanis immoo egaa inni kun manni kiristaanaa seera mataa ishee danda'ee qabdi. Maalinni seera gaabbii kan jedhamu yookiin iccitiiwwan gurguddoo 7 keessaa inni tokkoffaan sirna gaabbii galumsaati yookiin sirna gaabbiiti. Sirni gaabbii immoo fakkeenyaaf biyya fagoo keessa taa'anii otoo hin ta'in inni cubbuu hojjete sun abbaasaa miilla lubaasaa jala taa'ee cubbuusaa himatee waaqaa wajjin akka araaramuu fi manni kiristaanaa seera hojjetteeti. Garuu maalinni amma haalli nuti keessa jirru buddeenaaf jennee biyya keessaa baanee fagaannee biyya keessaa taanee amma abbaa lubbuu keenya argannuti immoo fagaannee wanta gaabbiitti galluuf hamma yerootti malee sirni bilbilaan gaabbii galuun kun seera mana kiristaanaa akka hin taane egaa walumaa galatti kun beekuu kan danda'uu qabnu rakkinarraa kan ka'e garuu amma akkuma soomii sana amma biyyatti gallutti hin soomna akkuma jennu amma abbootii keenya ijaan argannutti abbootii keenyatti himachaa waan isaan nu ajajan raawwachuu danda'u qabnaadha. ምናልባት ቅድም አባታችን በደንብ ከመለሱት እኔ አንድ ነገር መናገር ፈልጋለሁ። ምናልባት ሰዎች አሁን
ስግደት ሲባል 41 ጊዜ ብቻ እየሰገዱ ቁጥሩን ብቻ የሚያስቡ ሰዎች በቃ 41 ጊዜ ስገድ ተብሏል ብሎ 41 ጊዜ ብቻ ሰግደው ስግደቷን የሚቆጥሩ አሉ። እንደውም ብዙ ጊዜ አንዳንድ ቦታ የምናያቸው ነገሮች ናቸው። ልክ ስግደት ሲሰጥ 1 እያሉ 2 እያሉ አሁን ቁጥሯ ቦታ ለመድረስ ነው እንጂ ስግደቱ አይደለም ከልብ የሚሰገደው። እና አንድ ምሳሌ አንድ የቤተክርስቲያን አባት አንድ ሰው ንስሐ ሊገባ ወደ እሳቸው ሄዶ በጣም ትልቅ ኃጢአትን የሰራው ሁላችሁ መማሪያ ይሆናችኋል ብዬ ነው እናሳማነሳው። ብዙ ኃጢአት ሰርቶ ወደ አባቶች ሄዶ ንስሐውን ሊናገር ሊናዘዝ ወደ ቤተክርስቲያን አባት ይሄድና አባቴ በጣም ትልቅ ኃጢአት ሰርቻለሁ ያልሰራሁት ኃጢአት የለም ብሎ ይነግራቸዋል። እና እኚህ አባት ምንድን ያሉት በል ሂድና 3 ጊዜ ብቻ ስገድ ይሉታል። ለበሉ በጣም ሰው ገድሏል፣ ነፍሳት ፍቷል፣ በጣም ብዙ ስራ ሰርቷል። ግን 3 ጊዜ ብቻ ስገድ አሉት። ነገር ግን አሉት ይሄንን 3 ጊዜ ስትሰግድ እኚህ 3 ስግደቶች በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ለይ 3ቱ በፍጹም ልብህ፣ በፍጹም ሐሳብህ እንደገና ደግሞ በፍጹም ልብህ ይሄ ስግደት ለአብ ለወልድ ለመንፈስ ቅዱስ ኃጢአትህን እያሰብክ ስገድ አሉት። ከዛ በኋላ እንዴት ይሄንን ኃጢአት ሰርቼ 3 ጊዜ ብቻ ይሰጡኛል ብሎ ይሄዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ቅሩበ ልብ እግዚአብሔር ልባችን ለተሰበረ ቅርብ ነውና ለእኛ አባት ተገልጦ ይሄንን ሁሉ ኃጢአት ሰርቶ እንዴት 3 ስግደት ብቻ ይሰጡታል ብሎ እኚህን የቤተክርስቲያን አባት ይጠይቃቸዋል። በምሳሌ ነው። እና እኚህ የቤተክርስቲያን አባት በነገራችን ላይ አባቶቻችን እጅግ ብልሆች አስተዋዮች ናቸውና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምን ብለው ይመልሱለታል? ጌታ ሆይ እንደው ይሄም እኔ ስለሆንኩ ነው 3ቱንም ስግደት የሰጠሁት እኔ ስለሆንኩ ነው እንጂ አንተ ብትሆንማ በነፃ ታሰናብተው ነበር አሉት ይባላል። ምክንያቱም ክርስቶስ ከባቴ ያበሳስ ነው ከንቹ ቡነማዲሱ ደንደው አንዴ እና ዋናው ቁጥሩ ላይ ብቻ ሳይሆን አባታችን አስምሮ የነገሩን ቁጥሩ ላይ 41ን እሱ እንዳለ ሆኖ ነገር ግን ቁጥሩ ላይ ብቻ ሳይሆን ትኩረት ማድረግ ያለብን ያ አንድም ይሁን 10 የምንሰግደው ስግደት በፍጹም ልባችን በፍጹም ሐሳባችንና በፍጹም ህሊናችን መሆን መቻል እንዳለበት ማለት ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን ያሰማልን። ያላችሁ ሰዎች አሁን ጌም ቢሆን ኖሮ ትናንት አሁን ዮኒ ቤቱን ከፍቶ ከወንድሞቹ ጋር ሲጫወት ሲያወራ ያላየሁት ጊፍት